ክፉ ታሪክ ያለው ሰው እንደምንም ብሎ ክርስቶስ ውጣ ብሎ ከኃጢአት መቃብር ያስወጣዋል። እንደምንም ብሎ ወደ ቤተ ክርስቲያን ይመጣል። ከመጣ በኋላ ካህናት በንስሐ የኃጢአቱን ማሰሪያ ምን ይሉለታል? ይፈቱለታል። ከተፈታ በኋላ ግን እኛ አንተው ክርስቶስ ፍቱት ይሂድ ምን በሉት ተውት ነው ያለው። ከኃጢአት የተመለሰን ሰው እኛ መች እናስቀምጣለን? ዘፋኝ የነበሩ ሰዎች ዘማሪ ሲሆኑ እየሰማችሁ ነው። ከዘፈን ወደ መዝሙር የመጡ ሰዎች መች እንተዋቸዋለን? ዘፈኑን ሳናነሳ እንለቃቸዋለን እንዴ? በማስከተል የምትዘምርልን እህታችን ያው እንደምታውቁት የበፊት ህይወቷ አንዳንድ ሰው ነው እኔ እማርባታለሁ በሷ ይላል። ሳይሽ ትምህርት ትሰጨኛል እንዴ? ማን ነው አስተማሪ ያረገ? ጴጥሮስ ማን ነው ሐዋርያት ያረጉትን አይታችኋል? ማቴዎስ ቀራጭ ነበረ። ቀረጥ የሚሰበስብ ወንጀለኛ ሰው ነበረ። አንድ ወንጌላዊ አንድ ሐዋርያ ማቴዎስን ስሙን ሲጽፍ ቀራጭ ነበረ ብሎ አልጻፈም። ቀራጭ ነበረ ብሎ የጻፈው ራሱ ማቴዎስ ነው፣ እግዚአብሔር ያረገለትን ምህረት ለመግለጽ። እኛ ግን ሰዎች ከተመለሱ በኋላ መች እንተዋቸዋል? አንለቃቸው። የሚያነጻን ማን ብቻ ነው? በምድር ላይ ያለ አጣቢ ከሚያነጻው በላይ ልብሱ ነጭ ሆነ ይላል እግዚአብሔር። በምድር ያለ አጣቢ ከሚያነጻው በላይ ማንጻት ይችላል። ምን ማለት መሰላችሁ? ሰዎች የፈለገ ቢምሩን ይቅርታ አያረጉልንም። የቀደመ ኃጢአታችንን ያስታውሳሉ። የሚረሳልን ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ማድረግ የሚችል እሱ